ለክብር ከንቲባውም ሆነ ለከንቲባ ጽፈት ቤቱም ለሚመለከተው ክፍለ ከተማም ኑሩ እና የሲር ለና እንደዚህ አይነት ተቋሞቻችን አሁንም ደጅ ሊጠኑ ስለማይገባቸው እነሱን የሚመጥን የበለጠ ሊሰሩበት የሚችሉበትን ማረፊያ ቦታ እንዲሰጣቸው እኔም እንደ አንድ ወንድም ወይም ደግሞ ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እንደሚመለከተው አካል ይህን ጥያቄ አቀርባለሁ። እንደሚፈጸምም ተስፋ አደርጋለሁ። ረሱል ሰለላሁ ዐለይሂ ወሰለም የቲሙ ነው አድገው ነው ዓለምን በዚህ ልክ የቀየሩት። ይሄ ለራስ የሚጠቅሙ ለትውልድ ነገ ተስፋ የሚሆኑ አገርን ወደ ብዙ ነገር ማድረስ የሚችሉ ልጆችን መፍጠርና መጠበቅ ስለሆነ የማህበረሰብን ኃላፊነት ይዘው እንደ ኑሩ አይነት እንደ የሲር ለና ተቋም የሚሸፍኑ የብዙዎቻችንን ክፍተት ነው የሚሸፍኑት። የብዙዎቻችንን ጎደሎ ነው የሚሞሉት። የሀገርን ክፍተትና ጎደሎ ነው። ሀገር በመንግስት ብቻ አይሰራም፣ በተወሰነ አካል ብቻውን አይሸፈንም። ሁሉም በተለይ እንደኛ አይነት ሀገር ውስጥ በብዙ ጣውረዶች የምናልፍ በብዙ ፈተናዎች ውስጥ የምንሻገር ማህበረሰብ የራሱን ድርሻ የራሱን አበርክቶ ትውልድን በማነጽ ትውልድን በመጠበቅ ትውልድን በማገዝና ክፍተቶችን በመሙላት ሂደት ውስጥ ትልቁን ድርሻ በመወጣት ዛሬ ልክ በዚህ መልኩ እንዳየነው ዒዱን ኢድ ለማድረግ የእውነት ኢድ የጾማችን ውጤት ማሳያ በአማረ መልኩ እንዲያልቅ ልጆቻችን ተደስተው ከማየት የበለጠ የሚያስደስት ነገር ስለሌለ ይሄንና ሌሎች በጎ ስራዎችን የሲር ለና በሚሰራቸው እንግዲህ በኑሩ መሪነት በሚሰራው ሁሉም በጎ ስራዎች ላይ የምንችላቸው እንደዚህ አይነት በጎ ስራዎች ሊቀጥሉ የሚችሉት አጠገባቸው ስንቆም እንደ መንግስት ተቋማት አሁንም አደራምለው እንደዚህ አይነት ተቋም እኔ ኑሩን ሳቀው በዚሁ ስራ ላይ ነው ማቀው። ምናልባት አደረጃጀት ኑሮት ተቋማዩ እኔና ኑሩ ስንገናኝ እኔ ነጋዴ ነኝ ዳይ ነኝ፣ ኑሩ ደግሞ ይሄ ኸይር ስራ ህይወት መስመሩ ነው የመረጠው ህይወት መስመር አለ። የራሱን ዱንያውን በትክክል ሳይሰራ እዚህ ላይ ትኩረት ሲያደርግ እንደነበር አውቃለሁ። እንደዚህ አይነት በጎ ስራ የህይወት ትልቁ ጉዳያቸው አድርገው የሰዎችን ሸክም የሚያቀሉ ሰዎች ተቋም ለምነው አይደለም ሊሰጣቸው የሚገባ እናንተ የምትሰሩበት እናንተ የምትሸፍኑት የመንግስትን ጎዶሎ የሀገርን ክፍተት ነው ተብሎ ለነሱ ተቋም ሊሰጣቸው እንጂ ከንቲባ ጽፈት ቤት የከተማ መስተዳደር የክፍለ ተከመራር ፊት መመላለስ ይሄ ነውሩ ለመዋቅሩ ነው ብዬ ነው ማምነው። አይገባም። ምክንያቱም የሚገባውን ቦታ አለመስጠት ብዙ ነገር ስለሚያጠፋ ዛሬ ተቋም በተደራጀ መልኩ ቢኖረው ምን ሊሰራ ይችላል ኑሩ ወይም ደግሞ የሲር ለና ማሰብ ይቻላል። እንደዚህ አይነት ክፍተቶቻችንን መሙላት አሁንም ይሄን የሚመለከቱት የሚደርሳቸው እንደዚህ አይነት በጎ ስራ ላይ እንደ ሀገር ትልቁ ክልናን ይዘው የሚሰሩ ሰዎችን ለክብር ከንቲባውም ሆነ ለከንቲባ ጽፈት ቤቱም ለሚመለከተው ክፍለ ከተማም ኑሩ እና የሲር ለና እንደዚህ አይነት ተቋሞቻችን አሁንም ደጅ ሊጠኑ ስለማይገባቸው እነሱን የሚመጥን የበለጠ ሊሰሩበት የሚችሉበትን ማረፊያ ቦታ እንዲሰጣቸው እኔም እንደ አንድ ወንድም ወይም ደግሞ ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እንደሚመለከተው አካል ይህን ጥያቄ አቀርባለሁ። እንደሚፈጸምም ተስፋ አደርጋለሁ። ምናልባት አዲስ ምዕራፍ አዲስ ጊዜ ውስጥ ሆነ የሚቀጥሉት በዓላቶች ኢዶችና ወይም ደግሞ በጎ ተግባራቶች በራሱ ግቢ በራሱ ተቋም ውስጥ እንደሚፈጸምም ተስፋ አደርጋለሁ።